ሰላም እንኳን ወደ ኢትዮ ሀብ ዩቲዩብ ቻናል እንኳን በደህና መጣችሁ። በዚህ ዩቲዩብ ቻናል ላይ የተለያዩ አፕሊኬሽኖችን ላይ እንዴት መስራት እንደምንችል እና ደግሞ በተጨማሪም ደግሞ የተለያዩ በኦንላይን ላይ የምናገኛቸውን ኦፖርቹኒቲዎች እንዴት መጠቀም እንደምንችል እኔ ከገባኝ እኔ ከተረዳሁት አሳይበታለሁ እና ዛሬም አሪፍ ስራ ይዤ መጥቻለሁ። ከዛ በፊት ግን የሰብስክራይብ በተኑን መንካት እና ላይክ ማድረግ እንዳይረሳ፣ ኮሜንትም አድርጉኝ ምክንያቱም ለኔ በጣም ማበረታቻ ነው። እሺ አሁን እንቀጥል። ዛሬ ይዘን የመጣነው የኦንላይን ስራ ምንድነው? ማስታወቂያዎችን በማየት ኮይኖችን መሰብሰብ እና ኮይኖቹን ደግሞ ወደ ፔል ልከን በኢትዮጵያ ባንክ እንዴት መስራት እንደምንችል አሳያችኋለሁ ማለት ነው። ፔር የሌላችሁ ሰዎች ግን በዩቲዩብ ላይ ሰርች አድርጋችሁ እንዴት አከፋፍቱን አይታችሁ ፔር መክፈት ትችላላችሁ። ካለበዛም ደግሞ ኮሜንት ላይ ክፈትልን አሳየን ብላችሁ እኔ መክፈት እንዴት አከፋፈቱ እንዴት እንደሆነ ማሳየት እችላለሁ ማለት ነው። ዛሬ የምናየው አፕሊኬሽን እንዴ ማስታወቂያ እያየን የተለያዩ ኮይኖችን ይሰጠናል። እሱን ኮይን ደግሞ ወደ ፔር ልከን ከፈለገን ወደ ባይናንስ ልከን መጠቀም እንዴት እንደምንችል እናያለን ማለት ነው። አሰራሩን አሳያችኋለሁ። በጣም ምርጥ አፕሊኬሽን ነው። ጀስት ማስታወቂያ ማየት ነው። ከዛ በኋላ የሚሰጣችሁን ኮይን ይነግራችኋል። ከማየታችሁ አይታችሁ ኮይናችሁን ትወስዳላችሁ። በሪፈራልም ደግሞ ሪፈር ስታደርጉ የሚሰጣችሁ ኮይን አለ። የሚከፍለው ደግሞ በዩኤስዲ እና በሩብል ነው። ሩብል ላይ ለማታውቁ የሩሲያ ገንዘብ ነው። አሁን ኢንስታል እያደረኩ አሳያችኋለሁ። እናንተ ግን ቀጥታ ፊትለፉ ከዲስክሪፕሽን ስር ሊንኩን ተጭናችሁ ወደዚህ አፕ መግባት ትችላላችሁ። እና ደግሞ በተጨማሪም ደግሞ ኮሜንት መጀመሪያ ላይ ያደርግላችኋለሁ ማለት ነው። አሁን ልጀምር። ኢንስታል አድርገው። እሺ እሺ ኢንስታል አድርጎ ጨርሶልኛል። አሁን ኦፕን ብዬ ወደ ውስጥ ገብቼ እንዴት አመዘጋገቡ እንዴት እንደሆነ ላሳያችሁ ማለት ነው። እሺ ኦፕን ልበለው። እሺ እዚህ ጋር የሚያመጣልኝ መስሎኝ አንስታል አድርጌው ነበር፣ ግን በዚህ ስልክ ስለተመዘገብኩ አላመጣልኝም ማለት ነው። ግን በጣም ቀላል ነው ማለት እንትን ኢሜይል ይጠይቃችኋል። በኢሜይል ትገባላችሁ። ከዛ ሪፈር ከተደረጋችሁ ለእናንተ አሪፍ ኮይን ሰጣችሁ ነው የሚጀምሩ ማለት ነው። ለዚህ በሊንኩ መግባታችሁ በጣም አሪፍ ነው ማለት ነው። ግን አሁን ወደ ውስጥ ገብቷል። ወደ ውስጥ ገቡ እንግዲህ መታየት እንደዚህ ነው እና ይሄኛው ኮይን ነው። አሁን የሰራሁት ከረንት ላይ ያለኝ ኮይን ነው። ስንት ነው ያለኝ? 179.1 ኮይን አለኝ ማለት ነው። አሁን ራሱ አንድ ማስታወቂያ አይተክ 11.1 ኮይን ይሰጣል እያለኝ ነው። እስቲ አሁን ክሊክ ላድርገውና እንዴ እሺ ያው አሁን 57 ሰከንዱ እንዳለቀ ኮይኑን ይሰጠኛል ማለት ነው። በጣም ለመጠቀም በጣም ኢንተርፌሱ ነው በጣም ደስ ይላል። በቃ ጀስት ማስታወቂያ ይሰጠናል። ስንት ኮይን ማግኘት እንደምንችል ይነግረናል። በጣም ቀለል ያለ ስራ ነው። ቢያንስ በየቀኑ እንኳን አንድ 50 ቪዲዮ እንኳን 50
50 የሆነ ማስታወቂያ እንኳን ብናይ አሪፍ ነው ማለት ነው። እስቲ ኤክስ ምልክት ልንካትና እሺ ይኸው እንደምታዩት 100 አልሰጠኝም ሆኖ እስቲ አሁን እንደገና እንትን እንበለውና ሰከንዱን አቋርጬ ስለወጣሁ ነው አያችሁ። ለዚህ እቺ መቆጥሯን መጨረስ አለብኝ ማለት ነው። ፉል ፔይ እንዲያደርገኝ ማለት ነው። አሁን 79.1 ነው። እስቲ ስንመለስ ለውጡን እናያለን ማለት ነው። ድምፁን መስማት ካልፈለግ ይችኛውን ነክቼ የድምፅ ምልክቷን ነክቼ ዝም ብዬ ማየት ብቻ እችላለሁ ማለት ነው። ያም በቃ ማስታወቂያዎቹ የሰከንድ ስለሆኑ ኖርማል ናቸው ማለት ነው። ግን ያው ይህንን ስራ መስራት ከፈለጋችሁ በራሳችሁ ውሳኔ ነው ማለት ያው መሞከር ትችላላችሁ። እሺ አሁን ጨርሶልኛል። ስለዚህ ልመለስ ማለት ነው። ኤክሱ ነግቼ እስቲ አሁን ስንት ይኸው 11.100 ኮይን ሰጠኝ ማለት ነው። አሁን ደግሞ ቀጣይ ደግሞ 7.1 ኮይን እሰጥሃለሁ ቪዲዮ እያለኝ ነው ማለት ነው። ማስታወቂያ እያለኝ ነው ማለት ነው። ግን አሁን ሌላ ነገሩን ላሳያችሁ። ከዛ እንደዚህ እያላችሁ በማስታወቂያ መስራት ትችላላችሁ። ሌላ ደግሞ በሪፈራል ነው እዚህ ላይ መስራት የምችሉት። ሪፈራል የሚለውን እንነካዋለን። አሁን እኔ 0 ሪፈራል ነው ያለኝ ሪፈር ስላላረኩ ማለት ነው። ከዛ በኋላ አሁን ምን ይላል? ሪፈር ስታረጉ በእያንዳንዱ ሰውየው በሰራው እናንተ ሪፈር ያደረጋችሁት 10% ኮሚሽን ታገኛላችሁ ነው የሚለው። ሰው ሪፈር ያደረጋችሁ ላይ ይሄኛ ይመጣላችኋል ማለት ነው። እና የኔ ደግሞ ፒጂ ቲፍ 53 ይመጣላችኋል ማለት ነው። እሺ አሁን ሪፈር እንዴት እንደሚደረግ አየን። ኮፒ አድርገን ብቻ በቴሌግራም እና በተለያዩ እንትኖች ሼር ማድረግ እንችላለን ማለት ነው። ከዛ ደግሞ አሁን እስቲ ፓያት እንዴት እንደሆነ ላሳያችሁ። ያው ፓያት ምን ይላል? በፌር በሩብር ከሆነ 300 ኮይን ይቻላል። በዩኤስዲ ከሆነ ደግሞ 450 ኮይን ይቻላል ማለት ነው። በጣም ፈጣን የሆነ ሚኒመም ዊዝድሮ ሊሚት ነው ያለው። ለዚህ ቶሎ ሰርተን ፓያት ማድረግ እንችላለን ማለት ነው። እና አመሰግናለሁ አብራችሁን እስካሁን ስለቆያችሁ። እነዚህና የመሳሰሉ የኦንላይን ስራዎችን ማግኘት የምፈልግ ከሆነ ዩቲዩብ አካውንቴን ወይም ቻናሌን ሰብስክራይብ፣ ላይክ እና ኮሜንት አድርጉልኝ። በቀጣይ ስራ እስከምንገናኝ ድረስ ቸር ቆዩኝ። ለዛሬው ጨርሰናል። ቻው።